ጋይስ በጣም የሚያናድድና የሚያሳዝን ዜና ማለት ነው። ኤዜ እንግዲህ በጡንቻ ጉዳት ምክንያት ከ4 እስከ 6 ሳምንት ተጎድቷል። ማን ልክ ይሄ ሰውዬ ከቲሙ ጋር ተስማምቶ መጫወት ሲጀምር አሪፍ ጨዋታ የኤዜን እየተመለከትን ነው ሲባል 2 ጨዋታ የሚገራርም ጨዋታ ተጫወተ ከኤቨርተን ሻምፒየንስ ሊግ ላይ ተጫወተ። ከዛ በኋላ ተጎዳ። ማን ከ4 እስከ 6 ሳምንት ከኒውካስትል ጌም ጋር ነው ሊመለስ የሚችለው ይሄ ሰውዬ ማለት ነው። አሁን ሁላችሁ ማለት ነው እርግጠኛ ሆኜ የምነግራችሁ ነገር ይሄን ነገር ቲክቶክ ላይ እያያችሁት ነው አውቃለሁ። ባለፈው ሲቲ ሲያሸንፈን የተጫወቱበት የነበረው ወይ ማለት ነው ፕሬስ ያደርጉንም ምናምን ከዛ ቦታ ይዞን የሚወጣ ሰው ያስፈልገናል። ማን ትክክለኛው መልስ ኦዴጋርድ ነው። ገብቷችኋል? ኦዴጋርድ ማንም ሰው ፕሬስ አድርጎ አይቀማውም። ፕላስ ደግሞ ክሬቲቭ ነው። ፕላስ ፓስ የሚደረግ ኳስ ያውቃል። ገብቷችኋል አይደለም? ሶ የአርቴታ ፍርሃቱን ትቶ ማለት ነው ፍርሃቱን ትቶ በሁለት ጌም መጫወቱን ትቶ ኤዜ ባይጎዳ ኖሮ ማለት ነው ኤዜን ኦዴጋርድን 8 ቁጥር ከዛ በኋላ ዴክላን ራይስን ወይ ዙቢሜንዲን እየቀያየረ እዛ ጋር ማስገባት ገብቷችኋል አይደለም? ኦዴጋርድን እስቲ ፕሬስ አድርገው ትቀመዋለን። Hello everyone. Unfortunately, the day has come. This is the first part of my career. ፕሪሚየር ሊግ እና ኳስ እንደሚያይ ሰው ማለት ነው እኔ በጣም ነው የደበረኝ መላችሁ እግዚአብሔር። መሐመድ ሳላ በዚህ ሲዝን መጨረሻ ከሊቨርፑል ይለቃል ማለት እኔ ከልቤ ቆሜ ልከራከርለት የምችለው ብቸኛው የፕሪሚየር ሊግ ተጫዋች ይሄ ነበር። በማንኛውም ሰዓት ላይ ቢግ ቲም ስጡት ኦን ሂዝ ዴይ ማለት ነው ማንንም ሰው ይገላል። ኦን ሂዝ ዴይ ማንንም ሰው ማንቸስተር ዩናይትድ በል ማንቸስተር ሲቲ ሴንቹሪያን ማን ሲቲ በለው ማንኛውንም ሰው ስጠው ይገላሃል። መሐመድ ሳላ ለማንም አይመለስም። አርሰናል፣ ዩናይትድ፣ ቼልሲ ሁሉም ቲም ይፈሩታል መሐመድ ሳላ ማለት። ሻምፒየንስ ሊግ ለሄድ ማን አፍሪካ ውስጥ እንደ መሐመድ ሳላ አይነት ማለት ነው ተጫዋች ሊፈጠር አይችልም። ማን ዘ ግሬተስት አፍሪካን ፕሌየር ኦፍ ኦል ታይም ነው፣ ምንም ጥያቄ የለው ማለት። ፕሪሚየር ሊግ ላይ ከታዩ ራይት ዊንጎች ደግሞ አንደኛው ነው፣ ምንም ጥያቄ የለው። ማንም ሰው የሆነ ክሎዝ ሊሆን አይችልም ከዚህ ሰውዬ ጋር። 2 ጊዜ ቶፕ ስኮረር እና ቶፕ አሲስተር 2 ጊዜ ማለት ነው። ማን ፕሪሚየር ሊግ ላይ ይሄንን የሚያር ይሄ ኦንሪ ምናምን ሌቭል ነው። ገብቷችኋል? ሳላ በመልቀቁ በጣም ነው የደበረኝ። እግዚአብሔርን ምላችሁ በጣም ሌጀንድ ነው ይሾይ በጣም ማለት ከራያና ከቫንደርሳር ጋሪ ሌቭና ከቲምበር ፈርዲናንድና ከሳሊባ ሮናልዶና ከሳካ አራሰበበት ዛሬ ከአርሴናሉ አቀንቃኝ ከወያሎች ማህበር ስነ ስርዓት ከሊጉ ሻምፒዮን በል የምን ወያላ ማን አንተ ናቸው? አረ ማን ማለት አንተ ናቸው ወያላ ተውተው ስማችሁንም አሁን ይህ ስም ለማስቀየር የሚደረግ መጣጣር መቆም አለበት። እየደገፍሽ ለማንኛውም ከቡራ ጋር ዛሬ ተገናኝተናል እና አንዳንድ ጥያቄዎችን እንጠይቀዋለሁ። ከታስታውስ ከሆነ ቅርብ ጊዜ ፈርዲናንድ አንድ ጥያቄ ተጠይቆ ነበር ከዩናይትድ 2008 ካለው ዩናይትድ እና አሁን ካለው አርሴናል ቲም ኮምፔር እያደረጉ ጠይቀውት ነበርና ሁሉንም የዩናይትድ ተጫዋቾች መርጦ አብዛኛው አርሴናል ደጋፊዎች ጓግጭ እያላችሁ ነበርና እስኪ ይህን ጥያቄም ላንተ አሁን ልጠይቅ ነው። ከዛ በፊት ግን የተገኘንበትን ቦታ አልነገርናቸውማ። ያ ኩፕ ትልቅ ነገር ትልቅ ኢቨንት ላይ ትልቅ ነገር ትልቅ እድል ለእናንተ ይዞላችሁ መጥቷል። የሚመጣውን ዓለም ዋንጫ አሜሪካ የሚደረገውን ትልቁን ዓለም ዋንጫ ወስዶ ሊያሳያችሁ ነው፣ ሊጋብዛችሁ ነው። እናንተ ባይዘው አሪፍ ነው። ማንቸስተር ደጋፊዎች ተጠቀሙ በደምብ። ለምን እንደዛ አልክ? መጨረሻ ላይ ታውቃላችሁ እኔ እኮ ሻንጣችሁን አዘጋጁ እያሉ ስለዚህ ቪዛ ካርዳችሁን ማለት ነው በደንብ ተጠቅማችሁ ወደ አሜሪካ ኩፕ ይሄን እድል አመቻችቶላችኋል። ስለዚህ ቪዛ ካርዱን በደንብ ብዙ ጊዜ ተጠቀሙት ለማለት ነው። ስለዚህ ወደ ጥያቄው ነበር ቡራይ። እሺ ከራያና ከቫንደርሳር ራያ። እሺ ከራያ የጎደለው ነገር ዋንጫ ነው ዘንድሮ እናወራለን። ቫንደርሰን እኮ ወፍፋለች ኦናና ያለች ሰውዬ። እሺ ያው እዚህ ጋር ተጫዋቼን ካራከበ እሺ ያልኩ ነው ማለት ነው። ግን እሺ ብቻ ከጋሪ ሌቭና ከቲምበር ኦኬ። እሺ ከፈርዲናንድና ከሳሊባ ነው። ኧረ ኪዳ እሺ ነው የምለው። ማጋሬዝና ከቪዲች ሆነስቱ ነው የምር እንደ ተጫዋቾቻችሁ እጥ ያሉን የእናንተ ተጫዋቾች እጥ ሆኑብን። ምን አንተ ራስህ እሺ ቪዲች ኦኬ። ከኤቭራና ከካላፊዮ ኤቭራ ኦኬ። ከዴክላን ራይስ እና ከፖል ስኮልስ ከባድ ነው ለእኔ ከባድ ነው። ወርክ ሬት የራይስ አይኪው ደግሞ የስኮልስ ሁለቱንም አንድ ላይ አድርገህ አንዱን ምረጥ። ስኮልስ ኦኬ። ስኮልስ ብሏል። በቃ ውስጡን እንትን እያሉ ቢሆን ስኮልስ ብሏል። ቤዝድ ኦን ሂዝ አቺቭመንት ባይዘው እንዳልኩ ነው። ዋንጫ ከበላን በኋላ ሀሳባችን ይቀየራል። እኔ አይ ብሉ የምንለው ለዚህ ነው በነገራችን ላይ። እሺ ከዙቢሜንዲና ከማይክል ካሪክ። እቺ ዙቢሜንዲ ማነሽ ቡርቴ ዋንጭልኝ እኔ በቃኝ። ከአርቴታ ራሱ ከአርቴታና ከካሪክ ብታይ አርቴታ ነው እንጂ
እሺ ከሮናልዶና ከሳካ ኧረ ይሄን ብታስብበት ነው የሚገርመኝ። ቡራ አራሰበበት ማክስ ዶማን ትላለህ። እሺ ሮናልዶ ማርቲኔሊ እና ከሪያን ጊግስ ከሃቨርትዝ እና ከካርሎስ ቴቬስ ሃቨርትዝ። ኮሜንቱን ቦክሱን እንግዲህ እንደፈለጋችሁ ፈታ በሉበት። ባይ ዘ ዌይ ቻምፒየንስ ሊግ ጎል ስኮረር ፋይናል ላይ ማለት ነው ዋንጫ የሰጠ እንትን ነው ለነዛ ለሆነ ትንሽ ቡድን። ይሄ ልጅ አሳልፌ ለእናንተ ኮሜንቱ ላይ ሰጥቻቸዋለሁ። የመጨረሻው ጥያቄ ከዩክሬሽ እና ከዋዛ ሩኒ በጣም ነው የምወደው። አይ የምር ሩኒ ምን ሆነ ኢቨን ከሩኒና ከሮናልዶ ራሱ ለእኔ ሩኒ። ለማንኛውም የቡራን እንግዲህ አንዳንድ አስቂኝ አስተያየቶች ሰምታችኋል። እስኪ የእናንተንም ኮሜንት። በጣም የሚጸጽተኝ ባይዘው ራይስ ላይ ነው። ራይስ ላይ ይጸጽተኛል። ለእናንተ ትችዋለሁ። ኮሜንቱን ፈታ በሉበት። ይኸው አሳልፌ ሰጥቻችኋለሁ። ከዚህ በኋላ ይመቻችሁ። ሁሉም የአርሰናል ደጋፊ ጀለስካ ባለፈው ስንሸነፍ የአርቴታን ፎቶ ዘቅዝቆ መጥቶ የተናገረው ነገር አለ። ለሱ መልስ ልስጥ። ዝም የምትለው ማን አቴንሽን ፈልጎ ያወራ ሰው ነው። ዝም የምትለው ገባ። አቴንሽን ስለሚፈልግ ዝም ስትለው ይከሽፋል ማለት ነው ሐሳቡ። ጀለስካ ግን አቴንሽን ፈልጎ አይመስለኝም። ብዙ ሰው እንደዛ ብሎ ስለሚያስብ አይመስለኝም። የግል ምክንያት አለኝ ለምን እንደዛ እንዳልኩኝ ማለት ነው። ይሄ ልጅ እኔ ቲክቶክ ሳልጀምር የገብረ ሶዶም ምናምን እቃወማለሁ ብሎ ኤርናሙል ጋር እንደዚህ ታፔላ ይዞ ምናምን እንትን ሲል ምናምን ገባት ለብዙ ጥሩ ነገሮች ሲያደርግ አስታውሳለሁ። ቲክቶክ ሳልጀምር በፊት ማለት ነው። ከባርለ ቲክቶክ በምናይ ጊዜ የነበረ ሰው ነው። ስለዛ የሆነ አቴንሽን ያጣ ሰው ምናምን ነገር ወይ የከሰረ ሰው አይመስለኝም። ምክንያቱም መጠንቀቅ ይችል ነበረ። የሚያስጠቁሩ ነገሮችን ላሽ እያለ እሱ ካመነበት የሚናገር አይነት ሰው ይመስለኛል። ስለዛ ብዙ ጊዜ የሆነ ለአቋሙ የጸና ሰው ስለሆነ ይመቸኛል። በስማማም ባለስማማም ከእንደገና ደግሞ ከዚህ በፊት ራሱ የሆነ የሃይማኖት ጸብ ውስጥ ምናምን ገብቶ ምናምን ነገር ከሰው ሐሳብ ምናምን ወስዶ ሐሳቡን ሲቀይር ምናምን አይቼዋል። ሐሳቡን የሚቀይር ደግሞ የበሰለ ሰው ነው ብዬ አምናለሁ። ስለዛ የቱ ጋር እንዳጠፋሽ ላስረዳሽ ሐሳብ የመቀየር አቋም ስላለሽ እኔ ስለ ብዙ ነገር ስትናገሪ ልደግፍሽ ይችላል። ማይደላኝ ስለ አርሰናል ስታወራ ብቻ ስለ አርሰናል ስታወራ ብቻ አይደላኝም ነው ማለት። አንደኛ ስለ አርሰናል የምታወራው ኔጌቲቭ ነገር ሲኖርህ ብቻ ኔጌቲቭ ነገር ብቻ ሲኖርህ ስንሸነፍ አቻ ስንወጣ ከሊቨርፑል ጋር አመቱ መጀመሪያ ላይ 1-0 ስንሸነፍ መተ የሰራውን ቪዲዮ አረሰውም። ተረዳኸኝ አይደለ? ስለዛ ሐሳብ የምትቀይር ሰው ስለሆንክ ላስረዳህ ብዬ ገምታለሁ። አርሰናልን ደግፈህ ሊሆን ይችላል። አርቴታ አርሰናል ውስጥ እስካለ ድረስ ዋንጫ አልበላም ብለህ ልታምን ትችላለህ። ገባህ አይደለ? አርቴታ እስኪወጣ ድረስ ይሄን ቡድን መደገፍ አቁሜያለሁ ማለትም ትችላለህ። ማትችለው ነገር ግን የክለብህን አሰልጣኝ ፎቶ ዘቅዝቀህ መተህ ልትረግጠው አትችልም። ገባህ አይደለ? እርግጠኛ ነኝ ነው በቃ ካልኩኝ አልፈር ነው ምናምን የሚባባለው አባባላላ እንደዛ አይነት ሙድ ዋንጫ ስንበላ ማራ እንደዚህ ነው ብለ ሌላ ምክንያት አርቴታ እዚህ ክለብ ውስጥ ምንም አይነት ታሪክ ቢሰራ እንደዚህ እያልክ ምክንያት እየፈለክ ልትቀጥል ነው ነው በዚህ አቅጣጫ ከተመድከው። ገባህ አይደለ? በቃ 20 ምናምን ዓመት ጠብቄያለሁ አልክ አይደለ? 20 ምናምን ዓመት መጠበቅ ውስጥ እኮ ነው ከባድ የሆነ እታች መውረድምና አይተሃል። አሁን ያለንበት ደረጃ ከዛ ይሻላል። ይሄን ተመችቶናል እያልን አይደለም ደግሞ እንደዛ ስንል ግን የሆነ መንገድ ይዘናል። ያቺን መንገድ እኛ ምናምንበት ሰዎች እስክናስጨርሰው ድረስ አንተ ከፈለክ አትደግፈው። ገባህ? መደገፍም ትችላለህ። አንድ ቅር የሚለን ነገር ግን መተህ ቪዲዮ አብርተህ የምትደግፈውን ክለብ አሰልጣኝ ልርገጥ፣ ሐሳቤ ልግለጽ ምናምን ብለህ ማሰብ በጣም ነውር ነው። ገባህ? ብዙ ማልስማማበት ነገሮች ስትል እስከዛሬ ደዝም ብያለሁ። ትላንት ግን ይሄን ነገር ስታረግ ራሴን እንኳን መቆጣጠር አቅቶኝ ተሳድቤያለሁ። ኮሜንት ላይ መጥቼ ምክንያቱም ለእኔ ብቻ ሳይሆን ለአብዛኛው አርሰናል ደጋፊ ከሚያሳድብ ነገር በላይ ነው ያደረከው። ተረዳኛለሁ ወንድሜ። ሐሳብህ ላይ እንዳለ የጠላት ደጋፊ ልክ ነህ ወንድ ነህ ምናምን ካለ ሰውዬ ቴናግ ነው እንዴ? ቴናግን እኮ ጠላት ደጋፊ እንዲቆይ ነው የሚፈልገው። እንዲቆይ ሙድ ለመያዝ እንዲቆይ ጠላት ደጋፊ እንዲወጣ የሚፈልግ አሰልጣኝ እጅህ ላይ ያለው ነገር ወርቅ ነው አርቴታ ካልተሳካለት ባንተ አይነት ደጋፊ ነው። ሲሳካለትም ደግሞ ይሄ ሁላ የቆየው 6 ዓመት አልካ ባንተ አይነት ደጋፊ ነው። ዝም ብለህ ክለብህን መደገፍ ከቻልክ ደግፍ፣ ካልቻልክ አትደግፍ። ግን ዝም በል። ገባህ አይደለ? ዝም በል። ምንም ያንተ ሐሳብ ለጠላት ወረዳ እንጂ ለክለቡ ደጋፊ ብዙም ቦታ አይሰጠው። እንደዛም ያላችሁ ሰዎች ደግሞ በቃ ታስታውቃላችሁ። ገባችሁ አይደል? አንዱ እኮ አለ በተጫዋቾቹ ኳሊቲ እንጂ በአርቴታ ብቃት አይደለም ዋንጫ ምን በላ ያለው እና ተጫዋቾቹን የሰበሰበለ ኤዱ ነው ወይስ ቤርታ ነው?
አድክም። የአርቴታ ምርጫ የሆነ ተጫዋችና የአርቴታ ምርጫ ያልሆነ ተጫዋች ራሱ እኮ ሜዳ ላይ ያስታውቃል። አርቴታ የመረጠውን ያልመረጠው ያን ያህል ነው ቡድኑ የሚቆጣጠረው። ገባህ አይደለ? ሻወር ማዘጋትና ማስከፈት አቅም ያለው ሰው ነው። ሁሉም ነገር የሚደረገው በአርቴታ ፍቃድ ነው። ዋንጫ ከበላህ በአርቴታ ብቃት ነው፣ እወቀው። ሰበር ዜና፣ መሐመድ ሳላህ ወይም ደግሞ የማንቸስተር ዩናይትድ ደጋፊዎች በሚያውቁት ስሙ ዳዲ ጁን ላይ ከሊቨርፑል እንደሚለቅ ግልጽ አደረገ ማለት ነው። የሚያሳዝን ዜና ነው የምልህ፣ በቃ የሚያሳዝን ዜና። ሌጀንድ የሆነ ሰው ያለፈው ዓመት ኬዲቢን ሸኝተናል፣ ዘንድሮ ደግሞ ሳላህን እንሸኛለን ማለት ነው። ሳላህ ግን ለየት የሚያደርገው ማለት የማንቸስተር ዩናይትድ አባት። አሁን ማንቸስተር ዩናይትድ አባት የላቸውም። በቃ ገባችሁ አይደለ? ኦርፈን ቤተሰብ የሌለው በቃ ቤተሰብ የሌለው ክለብ ሆኗል አሁን። በቃ አባት የሌለው ክለብ ማለት። ስለዛ መዋጮ ምናምን ነገር ለማንቸስተር ዩናይትድ ማድረግ የምትፈልጉ ከሆነ ምናምን ነገር እኔና ሊቨርፑል ደጋፊዎች ስፖንሰር ያደረግነው መዋጮ አለ። ማንቸስተር ዩናይትድን ለመቀለብ ምናምን ሞክራለን። ምክንያቱም ጎል ሲቀልባቸው የኖረው መሐመድ ሳላህ ከእንግሊዝ ፕሪሚየር ሊግ እንደሚለቅ አሳውቀዋል ማለት ነው፣ ጁን ላይ ማለት ነው። እኔን ከጠይቃችሁኝ ሀቅ ለመናገር ጨካኝ የሆነና ሊቨርፑልን ማስቀደም የሚችል ጽድት ያለ የሊቨርፑል ደጋፊ አምና ቢለቅ ቅር አይለውም ነበረ። ምክንያቱም የአምና የሚገርም አቋም ነበር ያሳያችሁ። ግን ያው ፋዘር ታይም ካቻፕ አደረገ። ገባ ለሌሎቻችንም ፋዘር ለልጆቹም ፋዘር የሚሆንበት ጊዜ ምናምን ደረሰ። እስካሁን ድረስ የዩናይትድ አባት ሆኖ ቆየ። ገባ አይደለ? አሁን የራሱ ልጆች የሚያሳድግበት ጊዜ ስለደረሰ ይሆናላ መድከሙ ምናምን ማይቀር ነገር ስለነበረ ያችን ኮንትራት ምናምን ነገር አፍሪካዊ አትመኑ ብያችሁ ነበር አልነበረም? አፍሪካዊና ላቲን አሜሪካዊ በኮንትራት እንዳታምን ማን እስከዛሬ ድረስ እኛ 5 ዓመት ቶማስ ፓርቴን ይዘነው ማን 5 ዓመት ይዘነው 5ኛ ዓመት ላይ ነው የሚገርም ተጫዋች የሆነው። 4ቱን ዓመት ላሽ ብሎም ኮንትራት ማደሻሻ ሲደርስ አፍሪካዊና ላቲን አሜሪካዊ እንዳታምን ለሌላ ጊዜም ትምህርት ነው። ይሄ የምትመለከቱት የዓለም ዋንጫ የምንጊዜም ቶፕ ስኮረሮች ሊስት ነው ማለት ነው። እና ኪሊያን ምባፔ ምን ይሰራል ያልገባኝ ነገር 2 ዓለም ዋንጫ ነው የጨዋታው፣ 4 ጎል ነው የሚጠበቅበት አንደኛ ሌዶ ለመጋራት ማለት ነው። 4 ጎል ደግሞ ማለት ነው እንኳን ሚኒመም ከዚህ በኋላ 3 ዓለም ዋንጫ ይጮታል። ግን አሁን የሚመጣው ዓለም ዋንጫ ላይ ራሱ 4-5 ጎል በእርግጠኝነት አስቆጥሮ አንደኛ መሆኑ አይቀርም እስካልተጎዳ ድረስ። ላይክ አሁን ያን 3 ዓለም ዋንጫ መጫወቱ አይቀርም። ስለዚህ የተረጋገጠ ጉዳይ ነው። በቃ የዓለም ዋንጫ የምንጊዜም ቶፕ ስኮረር። ዓለም ዋንጫ ላይ ብዙ ጎል ማስቆጠር ማለት ጋይስ ምን እንደሆነ ታውቃላችሁ? ባጭሩ በ4 ዓመት አንድ የሚካሄድ ቶርናመንት ነው እና ሁሉ ጊዜ በ4 ዓመት አንድ ያ ቶርናመንት ሲመጣ ምን ላይ እንደምትገኝ አሁን ሌሮይ ሳኒ ምናምን ጀርመን ናሽናል ቲም ውስጥ በጣም ተስፋ ይጣልባቸው የነበሩ ተጫዋቾች ናቸው፣ ታዳጊ ሆነው ምናምን ማለት ነው። ከዛ 4-8 ድንገት 2 ቶርናመንት 8 ዓመት ነው። ኪሊያን ምባፔ ፈልፈል ሆኖ የምናውቀው ልጅ አሁን በ27 ዓመቱ ምናምን ሊጫወት ነው ወይ በ28 ዓመቱ አሮ ነው። እና በነዛ ጊዜያት ሁሉ ማለት ነው የናሽናል ቲም ተመራጭ ሆነ ምናምን ኮንሲስታንት ሆነ ምናምን ከባድ ፍራንስ ናሽናል ቲሞችን ሲያበረታታቸው እኮ እሱ ራሱ ማለት ነው አምና ከኛ ጋር ዋንጫውን አምና አልኩኝ ከ4 ዓመት በፊት ዋንጫውን ስናሳካ አብሮን የነበሩ ብዙ ተጫዋቾች ዛሬ ላይ አልተገኙም። በቃ ከ4 ዓመት በኋላ የት እንደምትገኝ አይታወቅም። የት እንደምትገኝ ፖግባ የት እንደተገኘ ተመልክታችሁ እና ኮንሲስታንት ሆኖ ብዙ ዓለም ዋንጫ ላይ ተጫውቶ ከዛ ጎሎችን በየዓመቱ ማስቆጠር በጣም ከባድ ነው። ኪሊያን ምባፔ ገና በ2 ዓለም ዋንጫ 13 ጎል አስቆጥሯል። ከዚህም በኋላ በእርግጠኝነት ብዙ ጎሎችን ያስቆጥራል ማለት ነው። ግን ደግሞ ሊዮኔል ሜሲም 13 ጎሎች ያሉት ዘንድሮ ዓለም ዋንጫ እኔ እንደው ሜሲ የፈለገ ይድከመው አይሩጥ አትሊስት የሆነ ቅጣት ምት ያገባል። ቅጣት ምት ሙዝ ልጦ እንደመብላት የሚቀለው ሰው ነው። ፔናልቲ ከምሰጠው ቅጣት ምት ብሰጠው የሚቀለው ሰው ነው እና ሜሲም ጎል ማስቆጠሩ አይቀርም ማለት ነው። ከፍ ይላል የኔ ጌታ። ብሩኖ ፈርናንዴስ በዘንድሮ የፕሪሚየር ሊግ ዓመት ብዙ አሲስቶችን ያደረገው ተጫዋች 16 አሲስቶችን ማድረግ ችሏል። ብዙ ቻንሶችን የፈጠረው ተጫዋች 101 ቻንሶችን መፍጠር ችሏል። የቆሙ ኳሶች ነው ሴት ፒስ ነው ምናምን እንዳትል በኦፕን ፕሌይ 73 ቻንሶችን በመፍጠርም አንደኛው ተጫዋች ነው። ወደ ቦክስ ብዙ አኪዩሬት ፓሶችን ያደረገውም ተጫዋች ብሩኖ ፈርናንዴስ ነው። 65 አኪዩሬት ፓሶችን ወደ ቦክስ ማድረግ ችሏል። ብዙ ቢግ ቻንሶችን የፈጠረው ተጫዋችን ብሩኖ ፈርናንዴስ ነው። 24 ቢግ ቻንሶችን ፈጥሯል። አሁንም ሴት ፒስ ነው ምናምን እንዳትል በኦፕን ፕሌይም እንግዲህ ብዙ ቻንሶችን የፈጠረው ተጫዋች ብሩኖ ፈርናንዴስ ነው። 19 ቢግ ቻንሶችን በኦፕን ፕሌይ ብቻ መፍጠር ችሏል ብሩኖ ፈርናንዴስ። በቀጣይ ደግሞ አጠቃላይ ቴብሉን ይዤ መጥቼ ከሌሎች ከነ ራይስ እና ከሌሎችም ተጫዋቾች ጋር ኮምፔር እያደረኩኝ ምን ያህል ርቆ እንደሚበልጣቸው በእነዚህ ቁጥሮች ማለት ነው ምን ያህል ጋፕ እንዳለ ይዤላችሁ እመጣለሁ። ይህንን ቪዲዮ ግን ሼር፣ ኮፒ ሊንክ፣ ሪፖስት እንዳልኳችሁ ነው ቅድም በጣም ሪፖርት ምናምን እያደረጉ ነው። አንዳንድ ነገር እየሰማን ነው። እኔ እግር ኳስ ነው መዝናኛችን። ሰው እንዴት እንዲህ ሊሰግጥ እንደሚችል አላውቅም። እንዳለ ዩናይትድ ደጋፊ ክሬተሮች አካውንት ተመጡ አስማት በሉ
በጣም የበፊት ቲክቶከር ነው። አካውንቱ 20 ሺህ 30 ሺህ ነው የሚታየው። እና ቤላ ግሬ የኔን ተመልከቱ። የሁሉም የዩናይትድ ደጋፊዎች አካውንት በጣም ተመቷል። በጣም ሰገጤዎች ናችሁ። የአመቱ መጨረሻ ላይ ቤስት ሪፖርት አድራጊ ደጋፊዎች ተብሎ ትሸለማላችሁ ቤላ ስፖርት ክሬቲቭ አዋርድ ላይ። በጣም ነው የምታሳፍሩት። እግር ኳስ መዝናኛ ነው። ምድረ ሰገጤ። እኔ ምንም ቃል የለኝም። የዩናይትድ ደጋፊዎች አካውንቴን እየገባችሁ ኮፒ ሊንክ አርጉ እና ቪዲዮም ሲመጣላችሁ እስከ መጨረሻው መመልከት እንዳረሱ። በደንብ ሼር፣ ኮፒ ሊንክ፣ ሪፖስት አርጉ። ሴቶችን እያንከራተተ የሚገኘው የባርሰሎና ተጫዋች መነጋገሪያ ሆነዋል። እነሱ ይፈልጉታል፣ እሱ ግን አይፈልጋቸውም። የባርሰሎናው ኮከብ ጋቪ የስፔኗ ፕሪንሰስ ነበረች። እግር ኳሱን እርግፍ አርገተውና እኔ እናንተ ሀገር እንምራ ስትለው አሻፈረ ነበር ያላት። የባርሰሎና ደጋፊ ስልክ ቁጥሯንም ሰጠው፣ እሷን አልፈለጋትም ነበር። ሌላኛው አድናቂው ፈርምልኝ ካለችው በኋላ ስልክ ቁጥር ስትለው መኪናውን አስነስቶባት ነበር ሄደው። ይህ ድርጊቱ መነጋገሪያ ሆኗል። ማን ኧረ በስመ አብ! ኢንዶፊራ ማለት አሁን አይደል እንዴ ሳላ ሊቨርፑልን በክረምቱ እንደሚለቅ አስታውቋል። ራሱ ፋብሪዞ ነው የለቀቀው ማለት ነው መረጃውን። በፈጣሪ ስባተ ስለ ሾክድ እኮ ነው ያደረገን። ኢማጂን ሊቨርፑልን ያለ ሳላ ለመመልከት ምናምን ነገር አንተ ማን በጣም ከባድ እኮ ነው ይሱዬ ማለት ነው። እግዚአብሔርን ስለ በህይወት ዘመናችን ካየናቸው ላይክ በራይት ዊንግ ከሜሲ ውጪ ሳላን ራይት ዊንግ ላይ የሚበልጥ ተጫዋች ማንም የለም ብዬ ነው ማስበው። እኔ አፌ ሞርጭ እኔም እናንተም ታውቃላችሁ በዛ ጉዳይና ኢማጂን ያለ ሳላን ፕሪሚየር ሊግ አሁን አይ ኖ ፐርፎርማንሱ ወርዷል፣ ግን ስለ ኦሊሴ ነው ራሱ አሁን ተተኪ አድርገው ያዙት ይመስለኛል ካልተሳሳትኩኝ በዛ በኩል ማን በጣም ከባድ እንደ ሊቨርፑል ደጋፊ ራሱ አስበው ይሄን ነገር። ካፒቴን ማርቲን ኦዴጋርድን የተመለከተ ምን አዲስ ዜና አለ የሚለውን እኔ ነግራችኋለሁ። እናንተ ግን ላይክ እና ሪፖስት ማድረጋችሁን እንዳትረሱ ማለት ነው። ከኢንተርናሽናል ብሬክ በኋላ እንደሚመለስ ታውቃላችሁ። ለዛም ታዲያ ጠንክሮ እየሰራ ይገኛል። ሜንታሊቲውንም በአግባቡ እየገነባ ይገኛል እየተባለ ነው። ፋሚሊ ካፒቴን ማርቲን ኦዴጋርድን እንደኔ ለማየት የጓጓ ሰው ካለ እስቲ ኮሜንት ላይ አለው ይበለኝ። በዚህ ሰዓት ያስፈልገናል ማለት ነው። ግን ሲያስፈልገን ሲመጣ ያልኛውን ፐርፎርማንሱን ሳይሆን በፊት የምናውቀውን ካፒቴን ማርቲን ኦዴጋርድን ሆኖ እንደምናገኘው ምንም ጥርጥር የለኝም። ይመቻችሁ። ፎሎ፣ ላይክ፣ ሼር እያደረጋችሁ መልካም አዳር። አንዱ የአርሰናል ደጋፊ ማለት ነው። አረ እኔ እዩ ዋንጫው እኮ አይደለም የሚያናድደኝ ውስጡ ያለው ፋይል ነው። አቡ ቢሳካማ ጀማው ቢሳካ ያርገው ይበለው ሰየው አሜን የሚያስብል ዝውውር ነበር። የዝውውር ጀማው እንደምታውቁት ሰሞኑን ኳስ አለመኖሩን ተከትሎ የተጫዋቾች የዝውውር ወሬ በስፋት ይወራል። ሀሚት ታብሎይዶች ምን ይስሩ? ምን የሚሰሩት ነገር የለማ፣ ሽቃላ የለማ። ስለሆነ እኛም ቲክቶከሮች ላይክ እና ኮፒ ሊንክ ሼር በምን እንሸቀል? በእንደዚህ አይነት ነገር ነው። ስለሆነ ኮፒ ሊንክ ሼር ታረጋላችሁ። ኮፒ ሊንክ ታረጉ እኔ ሸቀልኩ ማለት አይደል? በቃ ስለሆነ ይህ ተጫዋች ከአርሰናል ጋር ስሙ በስፋት ተያይዟል። ጀምአው አርሰናል ወደ ፒኤስጂ አቅንቶ ይሄ ልጅ ስጦና ሊል ይችላል። ሙሉ ዝግጅቱንም አጠናቋል። እንደው ከዚህ በፊትም የሆነ ሙከራ አካሂዶ ሊሆን ይችላል ምናምን የሚሉ ሩመሮች እየወጡ ይገኛሉ። ጀምአው አርሰናል እንግዲህ ቀጣይ ሲዝን ላይ ማለት ነው አዳዲስ ተጫዋቾች ያካታቸዋል ተብሎ ስሙ ከተያዘባቸው ተጫዋቾች መካከል ሁለቱ አሉ፣ ጎርደንና ካቫራሽኬሊያ ማለት ነው። እንግዲህ ከሁለት የሆነኛውን ተጫዋች ገቢ ማድረጉ የማይቀር ነው የሚሉ መረጃዎች እየወጡ ይገኛሉ። ለማንኛውም ጀሞ ምን ሀሳብ አስተያየት አላችሁ? እዚህ ዝውውር ላይ እንዴት ነው የሚሆን ነገር እየመሰላችሁ ነው? እስቲ ሀሳባችሁን አካፍሉኝ። ይመቻችሁ። በቃ አገር ሰላም ብሎ መኖር አይቻልም ማለት ነው አይደለ? እኔ ትርፌ የሚባል ክለብና የትርፌ ደጋፊዎች እያሉ አገር ሰላም ብሎ አርሰናል መቀመጥ አይችልም። የምሬን ነው የምላችሁ። ይኸው አሁን ደግሞ ሉዊስ ኬሊን ፈልገው አፍጥጠው መጥቷሉ ትርፌዎች። እኔ ከዛሬ ነገ ይሄ ነገር ይቀዘቅዛል፣ ወሬው ይዳፈናል፣ እንዲሁ ጭምጭምታ ነው ብዬ አስቤ ነበር። አይደለም በቃ አፍጥጠው እንዲህ አፍጥጠው የምር ነው የመጡት። እናንተ እንደ አይናችሁን እንዲህ ልጠንቁለው እስቲ አድቡኝ። አንፈልግም በቃ እንዴ አርሰናል ቤት ኦቨር ቤንች ተጫዋች በቃ መቀመጥ አይችልም ማለት ነው። ምንድነው ከኔ ቤት እየመጣሽ ምለቃቅሚው? መጨረሻሽ እንዲሆን ተርፌ አንቺ መጨረሻሽ እኔ ቤት ላይ ኦቨር ቤንች የሆነን ተጫዋች አይቀመጥም መሰደድ አለበት ወደኔ ብለሽ በቃ ቆርጠሽ ተነሳሽ። ይገርማል። አይ መጨረሻሽ ግን ክፋቱ። ለማንኛውም ይሄ ልጅ አንሸጠውም፣ ብንሸጠው ደስ ይለናል። አንሸጠውም፣ ልናጫውተው አይደለም ልናስቀምጠው እንፈልጋለን። ምን ትሆናላችሁ? እንደ ዩናይትድን ብሎክ እንደ ቲክቶክ ማድረግ ቢቻል ማለት ነው ብሎክ እናድርገው። ምን ይሻላል በእናታችሁ? ጭራሽ የሬዲዮ ጣቢያ ስራ አስኪያጅ ላንተ ቆሞ ሊከራከርልህ ሲገባ በጥበቃ እንዳትገባ
ወይ አንተ ትለቃለህ ወይ እኔ እለቃለሁ ማለት ምን ማለት ነው? እዚህ ኤቲካል አይ ዶንት ቲንክ ሶ። ይሄ ያሳፍራል ብዬ አስባለሁ እና አዝኛለሁ። ግን አጠቃላይ ሰሞኑ የነበረው ይሄንን ወሬ ለማርገብ የመጨረሻ ሐሳቤን የሰጠሁት ያው ወደ ክስ የሚያምሩ ሰዎች ሊኖሩ ይችላሉ። ይክሰስ። ብዙ ሰዎች ጎኔ ናቸው። ብዙ ሰዎች በኮንፊደንስ እናገራለሁ። ማንም ይክሰስ፣ ማንም ዝግጁ ነኝ ለመቀበል ሁሉንም ነገር። ግን ከሌላ አንግል አድርጋችሁ ነገሮችን ሃይማኖትን ከሃይማኖት ለማበላለጥ ለማጣላት የሚደረጉ ነገሮች ልክ አይደለም። እኔ ምንም አላልኩም። በቀጥታ ስርጭት ወቅት ተጠየቅኩ፣ መለስኩ። በአንድ ሬዲዮ ጣቢያ ውስጥ እኮ መንዙም አይጋበዝም እንዴ? መዝሙር አይጋበዝም? በገና አይጋበዝም? ይጋበዛል፣ እንደ ወቅቱ እንደ እምነት ተከታዮቹ አይደል? እና ይሄ ልክ አይደለም ብዬ አስባለሁ። which is ራሱ ቅሬታውን ራሱ መመለስ ይችላል። አሁን ከአድማጭም ከተመልካችም የመጣ ቅሬታ ቢሆን የኢትዮጵያ መገናኛ ብዙሃን ምክር ቤት ለማብራሪያ ራሱ ይሄንን አላስቀምጥም ማለት ያለበት። አለቅ ደን በቃ ይሄንን ጋዜጠኛውንም አልጠይቅም። በደንብ ክሮስ ቼክ ታደርጋለህ፣ ታየዋለህ፣ ቮይሱ ቪዲዮም አለ። ይሄን ያለው ይሄ ጭራሽ ብቁም አይደለም ብለህ ነው መመለስ ያለብህ። እነሱ ላመጡት ደብዳቤ ስራ አስኪያጇ ሪያክት ያደረገችበት መንገድ which is በጥበቃ አትገባም እስከመባል ድረስ ይሄ አንፌር። እኔ እንደ ግርማቸው እንደ ሶፎንያስ አይነት ወንድም ትክክለኛ ጓደኛ ባይኖር የራሳቸውን ስፖንሰር አጥተው አንገባም አሉላ ካልገባ ማለታቸው ያኮራኛል፣ እወዳቸዋለሁ፣ ክብር ይሰማኛል። ለሌሎችም አርአያ የሚሆን ተግባር ነው ያደረጉት። ይሄን መናገር እወዳቸዋለሁ። የአርሰናል ደጋፊዎች፣ የእስልምና እምነት ተከታዮች የሆናችሁ ፕሮቴስታንቶች፣ ኦርቶዶክሶች ደግፋችሁኛል፣ እውነት ስላለኝ ማለት ነው እና አመሰግናቸዋለሁ፣ እወዳቸዋለሁ ብዬ አስባለሁ። ይሄ ነው ሰሞነኛው ጉዳይ። ለነበረኝ ቆይታ እጅግ አድርጌ ሲቲዝንስ ከሮድሪ በጭራሽ የማልጠብቀውን ነገር እንግዲህ እየሰማ እንገኛለን። ሰምታችኋል ብዬ አስባለሁ። ወደ ነገሩ ከመግባቴ በፊት ይቺና አሁን ፕሪዲክሽንስ የምትለዋን ቴሌግራም ተቀላቀሉ። የሚገራርሙ ትኬቶች በየቀኑ እየሰራን ስለሆነ ጆይን በሉ። ያው እንግዲህ ወደ ስፔን ባቀናበት እንትን ኢንተርቪው እየተደረገ ነበርና ስለ ሪያል ማድሪድ ይጠየቃል። ያው ምን ተብሎ ነው የሚጠየቀው? ከዚህ በፊት ለአትሌቲኮ ማድሪድ መጫወትህ ለሪያል ማድሪድ እንዳትጫወት ያደረግ በሩን ይዘጋዋል ወይ ምናምን ተብሎ ተጠየቀ ማለት ነው። ያው ከሪያል ማድሪድ ጋር ኢንተረስት አላቸው እነሱና የሚባል ነገር ስላለ እና ሮድሪ the fact that I played for Atletico doesn't stop me playing for Real Madrid ነው ያለው። ለአትሌቲኮ መጫወቴ ለሪያል ማድሪድ እንዳልጫወት አያስቆመኝም ምን ያለው። ያው አያስቆመኝም መጫወት አለ ሳይሆን አይከለክለኝም አይነት ማለት ነው። እና ትንሽ የደበረኝ ደግሞ ብዙዎቹ ስለ ሮድሪ ሲቲ ሲፖስቱላ መሄድ ትችላለህ ልቀቅልን ምናምን እያሉት ነው። እንደውም ሮድሪ በጣም አበሳጭቷል። you cannot say no to the best club in the world ለዓለማችን ምርጡ ክለቦች እምቢ ማለት አትችልም ነው ያለው። እና ይሄ በጭራሽ የማይባል ነገር ነው። የዓለማችን ምርጡ ክለብ ያልሆነ ቡድን ላይ የሚጫወቱ ተጫዋቾች ራሱ አይታችሁ ከሆነ the best club in the world እና ይሉታል የራሳቸውን ክለብ ማለት ነው። እሱ ደግሞ በማንቸስተር ሲቲ ቤት እያለ ፍሪ እንትን እንኳን አይደለም በማንቸስተር ሲቲ ቤት እያለ እንዴት ነው ለሮድሪ በጣም ክብር አለኝ፣ በጣም ነው እኮ የምወደው መከራከርልኝ፣ ግን ለዓለማችን ምርጡ ክለብ እምቢ ልትል አትችልም ትላለህ በእናትህ። እና አሁንም ቀረ በሩን ክፍት አድርጎላቸዋል ማለት ነው። ይሄ ማለት በሩ ክፍት ነው ሪያል ማድሪድ ቢጠይቁት። ሲቲ ደግሞ ኮንትራቱን ካላራዘመለት እኔ እየተናገርኩ ነበር ከዚህ በፊት እንደዚህ አይነት ነገሮች ሲፖስቱ ሮድሪና ሪያል ማድሪድ እንደ ዴብሮይን ጸጥ ብለው ምናምን ኮንትራቱን ሳያራዘሙለት የሚቀሩ ከሆነ ነው ሊሄድ የሚችለው እንጂ ኮንትራቱን የሚያራዘሙለት ከሆነ የሚሰሩበት ከሆነ ኮንትራቱን ለማራዘም በእርግጥ እስከ 2027 አለው እኮ አሁን ግን በሚቀጥሉት ወራቶች ይወስናል ነው የሚባል እና ያው እንደዛ የማያራዘሙለት ከሆነ ነው እንጂ ሊለቅ የሚችለው ሮድሪ በጭራሽ አይከዳንም፣ ይወዳል ክለቡ፣ ደም ይሰጣል እያልኩ ነበር ስከራከሬ ነበር። ሌላኛው ምንድነው I have great respect for ቪኒ፣ ለቪኒ ክብር አለኝ፣ በጣም ትልቅ ክብር አለኝ። ሰዎች ነው አጌንስት ኢች አዘር ምናምን ሊያጠላሉን የሚፈልጉት በቃ በባላንዶሩ ጉዳይ ምናምን እንጂ ምንም አይነት ኢሹ የለብንም ከቪኒ ጋር ክብር አለኝ ለሱ ምናምን ብሏል። በቃ ነገሮች ሁሉ እሱ ወደ ሪያል ማድሪድ መሄድ እንደሚፈልግ ነው እያሳዩ የሚገኙት እና ከሄድክም ኒኮይ በደህና ጊዜ ያስፈረመው የ24 ዓመት ወጣት ድንቅ ሮድሪ በተጎዳ ጊዜ የሚገርም ችሎታውን ያሳየን ኒኮ ጎንዛሌዝ አለ። እንደውም ሮድሪ መጥቶ ኒኮ ወደ ቤንች መሄድ ከጀመረ ጀምሮ ከ2026 ጀምሮ በተከታታይ ለ4 ነው ምናምን ጨዋታ ማሸነፍ አቅቶታል ሲቲ እየተባለ የሆነ ሰሞን ሲወራ ነበርና እሱ እውነት ነው ሮድሪ ነው እንደውም ከርሲ ሆነልላችሁ ሳይሆን ከኒኮ ጋር ምን ያህል ምርጥ እንደነበርን ለማስታወስ ያክል ነው። እንዳታስቡ ሲቲ መሄድ ይችላል የክለብ ደጋፊ እንጂ የሮድሪ ደጋፊ አይደለም። እኔ በጣም ሮድሪ ወዷለሁ። በአርሰናል ደጋፊዎችና በማንቸስተር ዩናይትድ ደጋፊዎች አሁን በዋንጫው ጨዋታ ቋጠሮ ምናምን የተነሳውን ጸብ እኔ እንደ ታላቁ ቡድን እንደ ሊቨርፑል ደጋፊ ሰላም እንድትሆኑ እፈልጋለሁ። ግን አርሰናል የሚያራምዱት ሙድ ልክ አይደለም። እነ ጎስት ምናምን እኛን አታብሽቁን፣ አብሽቃ ይሄንን ሁሉ
ሊጉን ሲያጡ እንደዛ ተናግረ አሁን አታብሽቁኝ ግን አይባልም። እኔ ከውጭ ሆኜ ሳስበው አይባልም። ማንቸስተር ዩናይትድም ቢሆን ደግሞ አንተ የከተማ ተቀናቃኝህ ነው አይደል ሲቲ፣ እንዴት በዛ ልክ ለከተማ ተቀናቃኝህ ለሆነ ቡድን እንደዛ ማሊያ ነው ልቀህ ምናምን እንዴት ታሽቀብጣለህ? እንዴት አንድ አዳራሽ ሙሉ ሰብስበ ትቋጥራለህ ምናምን? ይሄ የትልቅ ቡድን እንትን ነው። ይሄ ራሱ ልክ አይደለም። ምን አይነት ምቀኝነት! ግን እኔ ጸብ ምናምን እንዲኖር አልፈልግም። ግን በሁለቱም ሳይድ ሳየው ይቅር የሚያባብል እንትን አይመስለኝም እና እንዴት እንደሚሆን አላውቅም። ዴክላን ራይስ የአርሰናል ደጋፊዎችን ተስፋ እንዲሰንቁ ያደረገ አስገራሚ አስተያየት ከጨዋታው በኋላ ሰጥቷል። የመድፈኞቹ አማካይ የሆነው ዴክላን ራይስ ከጨዋታው በኋላ በሰጠው አስተያየት ላይ እንደተናገረው ከሆነ አንድ የፍጻሜ ጨዋታ ሽንፈት እኛን ፈጽሞ ዲፋይን ሊያደርገን ወይም ሊገልጸን አይችልም። ይልቁንም በተቃራኒው እኛ የበለጠ ለውጤት እንድንራብና የውድድር ዓመቱን በጥንካሬ እንድንጨርስ ነው የሚረዳን በማለት ተስፋ የሚያሰንቅ አስተያየቱን ሰጥቷል። ዴክላን ራይስ አክሎም እንደተናገረው ከሆነ አዎ እንደዚህ አይነት ሽንፈት መቀበል ከባድ ነው። በተለይ ደግሞ በውድድር ዓመቱ ገና 4ኛ ሽንፈታችን ነው ያስመዘገብነው። ወደ ዌምብሌ መጥተህ በፍጻሜ ጨዋታ መሸነፍ ከባድ ነው። ይህንን መቀበል ለኛም ሆነ ለደጋፊዎቻችን ከባድ ነው። ደጋፊዎቻችን በተለይ ምን አይነት ስሜት እንዳንጸባረቁ ተመልክቻለሁ። ነገር ግን እዚህ ጋር አንቆምም። የውድድር ዓመቱ ገና አላበቃም። 3 ትላልቅ ውድድሮች ላይ እየተሳተፍን እንገኛለን። ቀሪውን የውድድር ዓመት በስኬት ለማጠናቀቅ የተሻለን እናደርጋለን። ጥሩ ጊዜያቶች ከፊታችን አሉ በማለት የመድፈኞቹ አርሰናል ደጋፊዎች ከፊታቸው ተስፋ የሚያሰንቅ ጊዜ እንደሚቀር የመድፈኞቹ አርሰናሎች ደጋፊ የሆነው ዴክላን ራይስ አስተያየቱን በዚህ መልኩ ሰጥቷል። ስለ ዴክላን ራይስ አስተያየት ምን ትላላችሁ? አርሰናል በቀሪ የውድድር ዓመት ስንት ዋንጫዎችን ያሳካል ብላችሁ ታስባላችሁ? ሐሳብ አስተያየትና ምላሻችሁን ኮሜንት ሴክሽን ላይ አጋሩኝ። እንደነዚህ የተፈጣን እግር ኳሳዊ መረጃዎችን በቀጣይም ለማግኘት የፕላስ ምልክቷን በመንካት የሜዳ ስፖርት ቤተሰብ ይሁኑ።